ሰውነታችን በሽታ የመከላከል አቅሙ እንደማንነታችን እንዳልብን አመጋገብ እንደ እንቅስቃሴና እንደ የሥራ ባህሪያችን ይወሰናል። በተለይ ደግሞ በሽታ የመከላከል አቅማችንን ሰውነታችን ከሚገነባባቸው ነገሮች መካከል አንዱ የአመጋገብ ባህላችን ነው። በተለያየ ንጥረ ነገሮች የበለጸገ ምግብን በአግባቡ መመገብ ብንችል በማንኛውም አይነት በሽታ በመጠቃት በየሆስፒታልና በየመድኃኒት ቤቶች ከመዘዋወር ልንድን እንችላለን። በመሆኑም በሽታ የመከላከል አቅምን ያጎለብታሉ የተባሉ የምግብ አይነቶችን ልንገራችሁ። የመጀመሪያው እርጎ ነው። እርጎ በውስጡ በያዘው ንጥረ ነገር አማካኝነት የነጭ ደም ሴልን ያነቃቃል። የነጭ ደም ሴል በአዲስ መፈጠርንም ያጠናክራል። ሌላው ደግሞ ማር ነው። ማር ቫይረስን፣ ባክቴሪያ፣ ፈንገስን ተከትለው የሚመጡ በሽታዎችን ለመከላከል የሚያስችልን አቅም ይፈጥርልናል ሲል ፕሪቨንሽን ያስነብበናል። ነጭ ሽንኩርት ደግሞ በውስጡ ባለው ንጥረ ነገር አማካኝነት ኢንፌክሽንንና ባክቴሪያን እንድንከላከል ይረዳል። ለካንሰር የመጋለጥ እድላችንንም እጅጉን እንደሚቀንስ ባለሙያዎች በጥናታቸው አረጋግጠዋል። በቀላሉ ልናገኘው የምንችለው ነገር ትኩስ ሻይ ደግሞ ሌላው መፍትሄ ሐሳብ ነው። አረንጓዴ ወይም ጥቁር ሻይ መጠጣት ቪታሚን ዲ እና ኦሜጋ 3 ፋቲ አሲድን በውስጡ ስላለ በደም ውስጥ ከሚኖር በሽታ ራሳችንን ለመከላከል ያስችለናል። እንዲሁም ኦቾሎኒ በሽታ ሰውነታችን የመከላከል አቅሙን እንዲያሳድግ የሚኖረው አስተዋጽኦ የላቀ ነው። ኦቾሎኒ ጥሩ ጣዕም ያለው ጤናማና በንጥረ ነገር የበለጸገ ምግብ በመሆኑ በፕሮቲን፣ ፋይበርና በሌሎች ጠቃሚ ነገሮች የበለጸገ አቅምን ያጠናክራል ሲል ደፊት ኢንዲያን ያስነብበናል። በስተመጨረሻም የምንመለከተው ደግሞ አሳን ይሆናል። አሳ በውስጡ ያለው ንጥረ ነገር በካንሰር የመጠቃት እድልን ይቀንሳል። በጉንፋን ስንያዝም ነጭ ደም ሴሎቻችን ከባክቴሪያ ጋር በሚያደርጉት ትግል ውጤታማ እንዲሆኑ ያግዛቸዋል ብሎናል። ይሞክሩት። መልካም ቀን።